አካሚ ነው የነሱ ተደራሽ ስለሆነ እንደዚህ ማድረግ ያለብን እኛ ነን። አዌርነስ መፍጠር ለሳምንት እስቲ እንደዚህ ያደረግን እንትንንል አሁን ሞር ፕሮፌሽናል ፈልገው ማንም ሰው ሄዶ ሳይሆን ፈልገው መጣው እናግዛለን። ይሄንን ተግባር ይሄንን አዌርነስ ሂሊንግ ፓወር እንዲቀጥልን እንፈልጋለን ብሎ ነው አሁን ይሄ ወንድማችን የመጣው እና እንደዛ ግራስ ሩት መስራት አለብን ሁላችንም እዚህ ውስጥ ያለነው። አይ እኔ ተጠቅም ያለው ምናምን ብሎ ይዞ ውስጡ አምቆ አይደለም። ደሞር ሰዎች ሲሰሙት ሁሉም ጋር ይደርሳል ማለት ነው። ቴንኪው በጣም አመሰግናለሁ። የኔ ድምጽ በጣም ይቆራረጣልና ኮኔክሽን ጥሩ ስላልሆነ ቶሎ ወደ ጉዳይ ልግባ። ዮሐንስ በጣም አመሰግናለሁኝ። ለኔ ብቻ ሳይሆን ላይክ አሁን እኔ ስለተቸገርኩኝ ነው በጣም ደጋግሜ ኮሜንት ላይ ስጽፍ የነበረው፣ ግን ከዛም በፊት ተከታተልሃለሁ። በጣም ለብዙ ሰዎች መፍትሄ እንደምትሰጥ አውቃለሁኝ እና በጣም ደግሞ ማመስገን እፈልጋለሁኝ። ግን ከጉዳያችሁ ማለትም ከላይቭ ጉዳይ ውጪ ነው የኔ ጥያቄ። እናቴ ፖንታይን ሄሞሮጅ ስትሮክ ተብላ ኦልሞስት ኤግዛክትሊ የዛሬ 2 ወር ነው ራሷን የሳተችው እና እስካሁን ምንም አይነት ምላሽ አላገኘንም። ማለት በቃ ኮማ ውስጥ ነች። አንዳንድ ነርቮቿ ምናምን እንቅስቃሴ ያሳያሉ ብለውን ነበር ዶክተሮቹ፣ ግን እስካሁን ምንም አይነት ተስፋ የሚሰጥ ነገር አልነገሩንም። አሁን ሳምንት ሆነን ኔትወርኳ መሰለኝ ሰዷት ተብለን ማለት ነው። በቃ ቤት ውስጥ በነርሶች እገዛ ነው ያለችው። ጉሮሮ አካባቢ ለመተንፈስ እንዲረዳት ትራኮስቶሚ እንግዲህ ምናልባት ሕክምናውን እሱን ተሰርቶላታል። በሱ ነው የምትተነፍሰው። ኦክሲጅን 1 ሊትር ላይ ተደርጋ ማለት ነው። በቃ እነሱ በቃ ዮሐንስ ግባና አረፍ ፕሊዝ። ቆይ ልመልሳትና እንዴ እስኪ ሞዴሬተር ነው ዮሐንስ እኔ አይደለሁም መልሷል። ልጅቱ እስኪ ትመለስ። ቆይ እኔ መልሳለሁ። እኔ አልጣልኩም። ቆይ መልሳታለሁ። ሊዛ ልኬልሻለሁ። አክሰፕት አድርገሽ ግቢ። ኦርጋኒክ እኔ የለውበትም። የእሷ ኔትወርክ ሊሆን ይችላል። ዮሐንስ ማንም እኔ አልለካውም። መለስና ትምጣ። የታለች? እንደተላከላት ነው። ግቢ ልኮልሽ። እሺ ድጋሜ እኔ ልላክልሽ። ጆፊትን ጥለኸዋል። ስለዚህ ግቢ፣ ኔትወርክሽን አስተካክለሽ ግቢ። ኔትወርኳ አስቸጋሪ ነው። በተደጋጋሚ እኔም እየላኩላት ነው ያለሁት። አይኔ ልጅቱን ለምን መሰለህ እንድትገባ የፈለግኩ ምን ያክል ጊዜ እኔን እያደመጥሽኝ ነው የሚል ነው እና ፕሮፋይሏ ላይ ገብቼ እያየው ነበር። ለስህተት አንድ ቪዲዮ የኔ ቪዲዮ ሪፖስት አልተደረገም። እሷ ላይ ብዙዎቻችሁን እዚህ ስታወሩ ገብቼ ያይባችኋለሁ። ሊዛ ገብታም ለችግሮቿ ጥያቄዎች መፍትሄ ለማግኘት ነው የምትጠይቀው
እኔን የመፍትሄ አካል አድርጋችሁ ስታስቡ መጀመሪያ የሀሳቤ ደጋፊ ሁኑ። እውነት ልንገራችሁ እና ብዙዎቻችሁ እዚህ ስታወሩኝ እውነት ለመናገር አያችኋለሁ። አንቺ ጋር ሪፖስትሽ ጋር ገብቼ እያየው ነበር። አንዳንዴ የነቀፌታ ሀሳቦችን ደጋፊ ሁናችሁ እኔን